አቡበክር ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አንተ አቡበክር ዛሬ አንተን በጀነት አበስርሃለሁ። ይህ ሁሉ ስራ የሰራ ሰው ጀነት ሊበሰር ይገባዋል። ዑመርም ደንገጥ አለና አቡበክር ሆይ በምንም ነገር አንተን ቀድሜ አላውቅም አሏቸው። ከባዱ ዘመቻ ሰይድ ዑመር ረዲየላሁ አንሁ እንዲህ ይላሉ። በተቡክ ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ መጡና ለዘመቻው ግልጋሎት የሚውል ዘንድ እንድንመጸው ቅስቀሳ አደረጉልን። ይህን ሐሳብ በጣም ተስማማኝ። የተወሰነ ገንዘብ ስለነበረኝ ዛሬ አቡበክርን መብለጥ አለብኝ ብዬ ወሰንኩ። ወደ ቤት ሄድኩና ካለኝ ገንዘብ ውስጥ ግማሹን ይዤ ተመለስኩና ረሱል ሰለላሁ ዐለይሂ ወሰለም ፊት ዘረጋሁት። እሳቸውም ለቤተሰቦች ምን ያህል አስቀረህላቸው ብለው ጠየቁኝ። እኔም ከገንዘቤ ግማሹን ትቼላቸዋለሁ አልኳቸው። አቡበክርም ረዲየላሁ አንሁ ምንም እንኳን ከዑመር ያነሰ ቢሆንም ቤታቸው ሄደው ገንዘባቸውን ሁሉ አንዲትም ሳያስቀሩ ጠራርገው በማምጣት ለነብዩ ሰለላሁ ዐለይሂ ወሰለም ፊት ዘረገፉት። ነብዩም ሰለላሁ ዐለይሂ ወሰለም ለቤተሰቦች ምን ያክል አስቀረህላቸው አቡበክር በማለት ጠየቋቸው። አቡበክርም ለቤተሰቦቼ ከአላህና ከእርሱ በስተቀር ምንም የተውኩላቸው ነገር የለም በማለት መልስ ሰጡ። እኔም እንዲህ አልኩኝ፣ አቡበክር ሆይ ወላሂ ካሁን በኋላ ካንተ ጋር ለመፎካከር አልሞክርም። ሀብት ንብረታቸውን በሙሉ ለአላህ ሱብሓነሁ ወተዓላ ዲን ሲሉ ለ3 ጊዜያት ያህል የሰጡት ብቸኛ ጀግና አቡበክር አስሲዲቅ ናቸው። እስቲ ጥቂት ቆም ብለን ራሳችንን ጠይቅ። ማን ነው እስቲ ከኛ ውስጥ ለአላህ ሱብሓነሁ ወተዓላ ብሎ የተቸገሩ ወገኖችን ለመርዳት ገንዘቡን ሁሉ የሚሰጥ? ሰዎች አሁንም ሞልተዋል። እኔ ራሴ በአይኔ አንድ በጣም ደካማ ሰው የቦሰኒ ሙስሊሞችን ለመርዳት ራሱ የሚጠቀምበትን ዋልቸር ሲቸር ተመልክቻለሁ። አንዲት ሴትም ምንም ነገር ሳልነበራት ሙሉ ሙስሊሞችን ለመርዳት የራሷን ጌጦች ስትሰጥ አይቻለሁ። በዚህ ኡማ ውስጥ የአቡበክር አርአያነት የሚከተል ሰው ሞልቷል። ይህን አይነቱ ድንቅ አርአያ ተጠናክሮ እንዲቀጥል እንመኛለን። አቡበክር ገንዘባቸውን ሁሉ ለአላህ ሱብሓነሁ ወተዓላ ሲሉ 3 ጊዜያት ያክል መስውተዋል ብለናል። እርሱም አንዲት ምስኪን ሴት ከባርነት ነፃ ሲያወጡ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ወደ መዲና ሲሰደዱ አሁን እንዳልነው በተቡክ ዘመቻ ወቅት ናቸው። ለአላህ ሱብሓነሁ ወተዓላ የነበራቸው ፍራቻና ክብር። ከዕለታት አንድ ቀን የአስሲዲቅ አገልጋይ ለአቡበክር ምግብ ያቀርብላቸዋል። አቡበክርም ትንሽ ቀመስ ያደርጉታል። አንድ ምግብ ሲቀርብላቸው የምግቡ አመጣጥ ከየት እንደሆነ የመጠየቅ ልምድ ነበራቸው። በዚህም መሰረት አገልጋያቸውን የምግቡን ምንጭ ይጠይቁታል። ሙስሊም ከመሆኔ በፊት ለሰዎች እጠነቁል ነበር። በወቅቱ አንድ የጠነቆልኩለት ሰው የነበረበትን ዕዳ አሁን ስለከፈለኝ በዚህ ገንዘብ ነው ይህን ምግብ የገዛሁት ይላቸዋል። አቡበክርም በጣም ተደናግጠው አጥፍተኸኝ ነበር ይሉና ጣታቸው ወደ ጉሮሯቸው ሰደው የገባውን ለማውጣት ከራሳቸው ጋር መታገል ይጀምራሉ። ሱብሃንአላህ፣ የሰውን ገንዘብ ላለመብላት ማለት ነው። ይህን የተመለከተ ሰው ላይ በብዛት ውሃ ጠጥተው ካልሆነ ሊወጣላቸው እንደማይችል ይነግራቸዋል።
ውሃ አምጣልኝ ብለው ያዛሉ። የመጣላቸው ውሃ በደንብ ከጠጡ በኋላ እንዳስታውካቸው በማድረግ የቀመሱትን ጥቂት ጉርሻ ነቅለው ያወጡታል። ሁኔታውን የሚመለከቱ ሰዎች አላህ ይዘንልዎት ትንሽ ነበረች ይሏቸዋል። እርሳቸው ወላሂ ነፍስህ ካልወጣች በስተቀር አትወጣም ነበር ብባል እንኳ ገልጋይ አውጣት ነበር፣ ገልግሌ አወጣት ነበር ይላሉ። አስገራሚ ትሁትነታቸው በመዲና ከተማ ውስጥ ባጋደለ ደሳሳ ጎጆ ውስጥ የምትኖር አንዲት ድሃ አሮጊት ሴትዮ ነበረች። አቡበክር አሲዲቅ ረዲየላሁ አንሁ በየሳምንቱ ወደ ቤቷ እየሄዱ ቤቱን ይመልሱላት ነበር። ከዕለታት አንድ ቀን ሰይድ ዑመር ረዲየላሁ አንሁ የባለቤቷን ደካማነት ይሰሙና ሊጠይቋት ቢሄዱ ቤቷ ጥርት ባለ ንጽህና መያዙና ያዩዋታል። እንዲህ አድርጎ የሚያጸዳላት ማን እንደሆነ ይጠይቋቸዋል። ሴትየዋ ማንነቱን የማያውቁት አንድ ሰው በሳምንቱ እየመጣ እንደሚያጸዳላቸው ይነግሯቸዋል። ሰይድ ዑመርም የዚህ ደግ ሰው ማንነት ማወቅ ይኖርብኛል በማለት በሳምንቱ ተደብቀው መጠበቅ ይጀምራሉ። ዑመር ረዲየላሁ አንሁ ሁኔታውን እንዲህ ይተርካሉ። አቡበክር ረዲየላሁ አንሁ መጥተው ቤቱን አንኳኩ። በሩ እንደተከፈተላቸው አሮጊቷን ወደ ውጭ ደግፈው አወጧቸውና ቤቱን ካጸዱ በኋላ ሴትዮዋን ወደ ነበሩበት መልሰው ወዲያው በመውጣት ወደ መጡበት አቅጣጫ ይሄዳሉ። አረ ለመሆኑ እስኪ ማን ነው ከኛ ውስጥ ሀቃቸውን የማልቀውን እናት አባትን እንኳን እንዲህ አድርገን የምናገለግል የምናግዘው? ራሳችንም መጠየቅ ይኖርብናል። ነብዩ ሰለላሁ ዐለይሂ ወሰለም ስለ አቡበክር አሲዲቅ የነበራቸው ውዴታ አንድ ቀን ሰሃቦች በተሰበሰቡበት ረሱል ሰለላሁ ዐለይሂ ወሰለም ወደ መስጂድ ገቡና አቡበክርስ የት አለ ሲሉ ጠየቁ። አቡበክር ቆሟልና አጠገቤ ሁን አሏቸው። ዑመርስ የት አለ ሲሉ አስከተሉ። እርሳቸውን ቆም ሲሉና አጠገቤ ሁን አሉና የሁለቱንም ሰሃቦች እጅ ይዘው ከፍ በማድረግ እንዲህ አሉ። በዕለት ተንሳኤ ልክ እንደነዚህ ነው የምንቀሰቀሰው። ረሱል ሰለላሁ ዐለይሂ ወሰለም ከሰው ሁሉ ማንነት ይበልጥ እንደሚወዱ ሊጠይቁ አይሻን አሉ። ከወንዶች ሲባሉ አባቷን አቡበክርን አሉና እንዲህ አሉ። አቡበክር ሆይ በዋሻው ውስጥ ጓደኛዬ እንደነበርከው ሁሉ የጀነት መጠጥ ሐውድ ሳካፍልህም የቅርብ ጓደኛዬ ትሆናለህ። ከዕለታት አንድ ቀን ሰይድ ዑመር በአንዲት ንግግር አቡበክርን ያስኮርፋቸውና ጥላዋቸው ይሄዳሉ። አቡበክር ረዲየላሁ አንሁ ከኋላ እየተከተሉ ዑመር እባክህ አትቆጣ ይቅር በለኝ ቢሏቸው ዑመር ረዲየላሁ አንሁ ዝም ብለዋቸው ሄዱ። ሰይድ አቡበክር ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄዱና እንዲህ አሏቸው። ዑመርን ይቅርታ አድርግልኝ ታረቀኝ ብለው እንቢ አለኝ። ከዚያም ዑመር ትንሽ ቆይተው ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሲገቡ አቡበክር አጠገባቸው እንደተቀመጡ ረሱል ሰለላሁ ዐለይሂ ወሰለም በጣም ተቆጥተው ፊታቸው ቀልቶ አዩአቸው። አቡበክርም ይህንን የረሱል ሁኔታ ሲመለከቱ ያበረዷቸውና ያረጋጓቸው ጀመር። ረሱል ሆይ እባክዎን ይረጋጉ፣ እኔ ነኝ ጥፋተኛ አሉ። ነብዩም ሰለላሁ ዐለይሂ ወሰለም እንዲህ አሉ። ምን ሆነህ ነው ዑመር? እንዴት ለአቡበክር ፊት ትነሳዋለህ? ሰዎች ሆይ ይህንን ዲን ይዤ ስመጣ ሰው ሁሉ ፊት ሲነሳኝ የተቀበለኝ አቡበክር ነው። እውነተኛ ነህ ያለኝ አቡበክር ነው። ገንዘቡን፣ ነፍሱን፣ ቤተሰቡን አሳልፎ የሰጠኝ አቡበክር ነው። ባካችሁ ጓደኛዬን አትንኩብኝ።
ከዚህ ጊዜ ጀምሮ አቡበክር ረዲየላሁ አንሁ ቀና ብሎ ያያቸው አልነበረም። የመወደድ ውበት በነቢዩ ሰለላሁ ዐለይሂ ወሰለም እና በአቡበክር ረዲየላሁ አንሁ መካከል የነበረው መዋደድ መለኪያ አልነበረውም። አንድ ቀን በነቢዩ ሰለላሁ ዐለይሂ ወሰለም በእሜቴ አይሻ መካከል የፍቅር ጭቅጭቅ ይጀመራል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በመካከላችን ማን እንዲፈርድ ትፈልጊያለሽ? አቡ ኡበይድ ይፍረድን። አይሻም አቡ ኡበይድ መልካም ሰው ቢሆንም ከመጣ እርስዎን ነው የሚፈርደው ይላሉ። እሺ አባትሽ ይሁን። እሜቴ አይሻ ይስማማሉ። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር አስሲዲቅን አስጠሯቸው። አቡበክር እንደመጡ እሜቴ እንዲህ ይላሉ፣ አንቱ የአላህ መልእክተኛ እውነቱን ብቻ ይንገሩን። አቡበክርም ተቆጥተው እርሳቸው ያለ እውነት መቼ ይናገራሉ ብለው አይሻን ሊመቷት ተጠጉ። ረሱል ሰለላሁ ዐለይሂ ወሰለም በመካከላቸው ይገቡና አቡበክር ይህን እንድታደርግ አልጠራህም፣ በቃ ተው ይሏቸዋል። አቡበክር ከወጡ በኋላ ለእሜቴ አይሻ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይሏቸዋል፣ በእርሱና በአንቺ መካከል አንዲት ገልጋይ እንደሆንኩኝ አየሽ አይደል? አቡበክር ረዲየላሁ አንሁ ቆየት ብለው ተመልሰው ሲገቡ ሁለቱም ሲሳሳቁ አገኟቸውና ስትፈልሙ እንዲጠራችሁኝ በተስማማችሁ ጊዜም አሳትፎኝ በማለት ቀለዱባቸው። ነቢዩ ሰለላሁ ዐለይሂ ወሰለምም አቡበክርን ተሳተፍ አሏቸው። ነቢዩን ሰለላሁ ዐለይሂ ወሰለምን መውደድ ከአላህ ሱብሓነሁ ወተዓላ የሚገኝ በረከት ጸጋ ነው። አላህ ሱብሓነሁ ወተዓላ ባሪያውን ሲወድ ይህን በረከትና ጸጋ ያጎናጽፈዋል። ነቢዩንም ወደድክ ማለት የአላህ ሱብሓነሁ ወተዓላ እርዚቅና ችሮታ አገኘህ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወዳጆች ከሆኑ ሙስሊሞችን ጎን መሰለፍም ይጠበቅብናል። ነቢዩ ሰለላሁ ዐለይሂ ወሰለም በሌሊት ጉዞ ባደረጉትና ወደ ሰማይ በጠቆሙበት ወቅት የአፍታ ማረፊያ የነበራቸው ቅዱስ ከጥቃት ካልተከለከለልን እንዴት ነቢዩ ሰለላሁ ዐለይሂ ወሰለም እንወዳለን እንችላለን? ታላቁ አቡበክር ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም ከእንቅልፋቸው እንዳይነቁ ብለው እባቡን የሚያክል ነገር ሰይፋቸውን ድምፃቸው ዋጥ በማድረጋቸው አይተናል። እኛ ግን የተቀደሰ የሙስሊም ግዛቶች የጠላት እጅ ሲቆሽሹ አይተን እንዳላየ መስለን እንቀላቀላለን እናልፋለንም። አንድ ቀን አቡበክር ረዲየላሁ አንሁ ለአርቢ ቢን ከዓብ ትንሽ የሚያስከፋ ንግግር ይናገሩትና በመካከላቸው አለመግባባት ይፈጠራል። አቡበክር ረዲየላሁ አንሁም በሁኔታው ያዝኑና ረቢዓ ግድ የለም የተናገርኩህን መልሰህ ተናገረኝ ይሉታል። ረቢም መልስማ አልሰጥህም ይላል። አቡበክርም ረቢዓ በዚህ ንግግሬ አላህ ፊት እንዲከሰስ ትፈልጋለህ ይሉታል። ሳይናገር ዝም ይላቸዋል። አቡበክርም ቆጣ ብለው ከዚህ ቃሌ ጋር አላህ ፊት እንዲቀርብ ትወዳለህ በማለት ወላሂ ለረሱል ሂጄ እነግራቸዋለሁ ይላሉ። የረቢል ረዲየላሁ አንሁ ወገኖቼ ተገርመው ራሱ የሚያስከፋ ንግግር ተናግሮ ሲያበቃ እንደገና ለረሱል ሰለላሁ ዐለይሂ ወሰለም እናገራለሁ ይላል እንዴ ይላሉ። ረቢም ለመሆኑ የሰውየው ማንነት አውቃችኋል? ዝም በሉ አስሲዲቅ እኮ ነው። አሁን ለኔ ወግናችሁ እንዲህ ስትናገሩ እንዳይሰማንና እንዳይቆጣ ደግሞ ከተቆጣ ለረሱል ሂዶ ይናገራል። ረሱልም እርሱን በማስቆጣታችን ይቆጡናል። እርሳቸው ከተቆጡ ደግሞ
ለእርሳቸውና ለአቡበክር ቁጣ ሲል አላህም ስለሚቆጣ ረቢን ተስፋላችሁ፣ አሁን ዝም በሉ ይሏቸዋል። ረቢልም በስጋት ከአሲዲቅ ረዲየላሁ አንሁ ኋላ የተከተለ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሲደርሱ ነቢዩ ፈገግ ብለው አሲዲቅ እና አንተ ምን ሆናችሁ ይላሉ። አንድ የሚያስከፋይ ቃል ተናገረኝና እርሱን መልሰህ ተናገረኝ ሲለኝ እኔ ደግሞ አይሆንም አልኳቸው አለ ረቢም። ነቢዩ ሰለላሁ ዐለይሂ ወሰለም ረቢ አዎ ልክ ነህ፣ ከአቡበክር ጋር መመላለስ የለብህም፣ ይልቁንም አቡበክር ሆይ አላህ ይማርህ ብለው አሉት። በስንብቱ ዋዜማ ነቢዩ ሰለላሁ ዐለይሂ ወሰለም 63ኛ ዓመታቸው ላይ ደርሰዋል። ሰውነታቸው ላይ የድካም ሁኔታ ይታይባቸው ጀምሯል። አንዲት ሴት ወደ እርሳቸው ዘንድ መጥታ የሆነ ነገር እንዲሰጧት ጠየቀቻቸው። ከዓመታት እንደጠየቀቻቸው ይነገራታል። እርሷም እኔ ስመለስ ባላገኘዎትስ ትላለች። ከመድከማቸው የተነሳ እስከ ቀጣዩ ዓመት ሊቆዩ እንደማይችሉ ገምታለች። እኔን ካላገኘሽኝ አቡበክር ጋር ሄደሽ ትጠይቂዋለሽ ይሏታል። ይህን መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም አባባል ከእርሳቸው በኋላ አቡበክር እንደሚከተል ወይም ሊተኳቸው እንደሚገባ አመልካች ነው። ከዚህ ክስተት በኋላ ነቢዩ ሰለላሁ ዐለይሂ ወሰለም የመሰናበቻቸውን ሐጅ ያደረጉትና ተከታይ የቁርአን አንቀጽ የወረደው ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ። ይህን አንቀጽ ሲወርድ ሰሃቦች ሁሉ በደስታ ሲስቁ፣ አሲዲቅ ብቻ በአንቀጹ ስለ ነቢዩ ሰለላሁ ዐለይሂ ወሰለም መሰናበት የሚጠቁም ነገር እንዳለ ስለገባቸው ስቅ ስቅ ብለው አለቀሱ። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ህመም ይጠናባቸው ጀመር። አይሻ ቤት ሆና ታስታምማቸው ዘንድ እንደሚፈቀድላቸው ሚስቶቻቸው ሁሉ ፈቀዱላቸው። የመጨረሻዎቹ ሰዓታት ሲደርሱ ሰሃቦች ሁሉ በነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ተሰባስበው ከፍ ባለ ድምፅ ያዝኑም ጀመር። ረሱል ሰለላሁ ዐለይሂ ወሰለም ድምፃቸውን ሰምተው ምን እንደሆኑ ሲጠይቁ በእርሳቸው ውስጥ ገብታችሁ እንደሆነ ተነጋገራችሁ፣ ረሱል ሰለላሁ ዐለይሂ ወሰለም ያሉበት ተሸክማችሁ ውሰዱኝ አሉ። እንዳደርሱም ሰሃቦችን እንዲህ አሏቸው፣ እናንተ ሰዎች ሆይ የኔ ሁኔታ አስፈርቷችኋልን? ሰሃቦችም አዎን፣ አንቱ የአላህ መልእክተኛ በማለት መለሱላቸው። እርሳቸውም እንደሚከተለው አሏቸው፣ እናንተ ሰዎች ሆይ የኔና የናንተ የቀጠሮ ቦታ ዱንያ አይደለችም። ቀጠሮቻችን ሐውድ ዘንድ ነው። ከዚህ ሁኔ እያየሁት ይመስለኛል። ሰዎች ሆይ የሶላትን ነገር አደራ፣ በሴቶቻችሁ ላይ አላህን ፍሩ። እናንተ ሰዎች ሆይ ድህነት ያገኘኛል ብዬ አልፈራም። ይልቁንም በሀብት ትጥለቀለቁና ትፎካከሩ። ያለፉት ህዝቦች እንደጠፉት ሁሉ እናንተም ሀብት ያጠፋችኋል ብዬ እፈራላችኋለሁ። ሱብሃንአላህ። እናንተ ሰዎች ሆይ አላህ ባሪያውን ከዚህ ዓለምና እርሱ ጋር ከመገናኘት አማረጠው። ባሪያውም ከአላህ ጋር መገናኘትን መረጠ። ሰሃቦች ንግግራቸው ጸጥ ረጭ ብለው ያዳምጡ ነበር። ጭንቅላታቸው ላይ ወፍ ቢያርፍም እንኳን ግዑዝ እስከሚመስለው ድረስ በዲን ሆነው ነበር።
ሱብሃንአላህ። አቡበክር አሲዲቅ ረሱል ሰለላሁ ዐለይሂ ወሰለም መጨረሻ የተናገሩት ምን ማለት እንደሆነ ገባቸውና ድምፃቸውን ከፍ አድርገው ይንሰቀሰቁ ጀመር። አባቴም እናቴም ልጆቼም ገንዘቤም መስዋዕት ይሆኑልዎት እያለ ማልቀሱን ተያያዙት። ሰሃቦች ነገሩ አልገባቸውም ኖሮ ወደ አሲዲቅ ዘወር ብለው የረሱል ሰለላሁ ዐለይሂ ወሰለም ንግግር በማቋረጣቸው ይወቅሳቸው ጀመር። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አቡበክርን ዝም በሉት፣ አትንኩት። ወላሂ አቡበክር በስተቀር ከእናንተ ውስጥ እኛ ዘንድ ውለታ ኖሮበት ያልመሰለለት የለም። የአቡበክር ውለታ ግን የሚመለስ አቅሙ የለኝም፣ የመመለስ አቅም የለኝም። ውለታህን አላህ እንዲመልስልህ ትቸዋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ከአቡበክር ረዲየላሁ አንሁ ቤት በስተቀር የሁሉም ሰሃቦች ቤት እንዲዘጋ አዘዙና ለሰሃቦች ዱዓ ያደርጉላቸው ጀመር። አላህ የሰጣችሁን አላህ ዲሉን ያጎናጽፋችሁ፣ አላህ ያግዛችሁ፣ አላህ ይጠብቃችሁ፣ አላህ ከፍ ያድርጋችሁ። እናንተ ሰዎች ሆይ እስከ ዕለተ ትንፋሴ ድረስ እኔን ለተከተለ ሁሉ ሰላምታዬን አድርሱልኝ። ወአለይኩም ሰላም ወረሕመቱላህ ወበረካቱ ያ ረሱላላህ። ነቢዩ ሰለላሁ ዐለይሂ ወሰለም ተሸክመው ወደ ቤታቸው እስከሚያደርሷቸው ድረስ በል አርፊቂል አላ ይሉ ነበር። እሜቴ አይሻ ከዱንያ ይልቅ የዝንተ ዓለሙ ህይወት እየመረጡ እንደሆነ ተረዳች። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን እንዲያሰግድ ንገሩት ብለው ሲያዙ እሜቴ አይሻ እንዲህ አለች፣ አንቱ የአላህ መልእክተኛ፣ አቡበክር ረዲየላሁ አንሃ እኮ ለስላሳ ሰው ናቸው፣ ቁርአን ከቀሩ በጣም ተንሰቅስቀው ያለቅሳሉ ብለው ሌላ ሰው እንዲቀይሩ ጎተጎቷቸው። ነቢዩም ሰለላሁ ዐለይሂ ወሰለም ግን ደጋገሙና አቡበክር እንዲያሰግድ ንገሩት አሉ። እሜቴ አይሻም ዑመር ቢን አልኻጠብ ረዲየላሁ አንሃ እንዲቀየሩ አዘዘች። ነቢዩ ሰለላሁ ዐለይሂ ወሰለም ይህን አወቁና እንዲህ አሉ፣ አቡበክር ያሰግድ አላልኩም ነበር? አላህም ሆነ ሙስሊሞች ሌላ ሰው እንዲያሰግድ አይፈቀድም። አቡበክር እንዲሰግድ አዘዙት። ከዚያም በታዘዙት መሰረት አቡበክር ረዲየላሁ አንሁ ሰዎችን ያሰግዱ ጀመር። ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ተመለስኩና የመጨረሻ ፈገግታችሁን ፈገግ አሉ። የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ፈገግታ ብልጭ ያለች ሶላት በፈጠረው ደስታ ነበር። እስኪ አንተ ፈጅር የማትሰግድ ሰው ይህን በደንብ አስተውል። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ሙስሊሞችን ኢማም ሆነው ሲያሰግዱ ከተመለከቱ በኋላ እጅግ እርካታ ተሰማቸውና ወደ ቤታቸው በል አርፊቂል አላ እያሉ ተመለሱ። ከዚያም እሜቴ አይሻ ደረት ላይ ጋደም ብለው ተኙ። እሜቴ አይሻ ይህንን ሁኔታ ስትገልጽ ይህንኑ ቃል ይደጋግሙ ነበር። ከትንሽ ቆይታ በኋላ እጃቸው ሸርተት ብሎ ወደቀ። ደረቴ ላይ እንዳሉ ይከብዱኝ ጀመር። ማረፋቸውን ወዲያው አወኩኝ። ጠንካራ አቋም እሜቴ አይሻ ነቢዩ ሰለላሁ ዐለይሂ ወሰለም ማረፋቸውን እንዳወቀች የምታደርገው ሁሉ ጠፍቷት ነበር። የምትሆነው ጠፋባት። ሰሃቦች ወዳሉበት መስጂድ እየተጣደፈች ሄዳ የአላህ መልእክተኛ ሞተዋል፣
የአላህ መልእክተኛ ሞተዋል እያለች ጮኸች። መስጂዱ በቅጽበት በጩኸት ተናጋ። አሊ ኢብኑ አቡ ጣሊብ መቆም አቃታቸው። ዑስማን ቢን አፋን የሚያደርጉትን አጡ። እንደ ሕፃን ሁለቱም እጃቸውን ተያይዘው ወዲያ ወዲህ ይላሉ። የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ወይኔ አባቴ የጌታውን ጥሪ ተቀበለ፣ ወይኔ አባቴ ፈርዶሰል ጀነት መጠጊያውን፣ ወይኔ አባቴ የጅብሪል ጓደኛ እያለች እርርታዋን አቀለጠችው። ጀግናው ዑመር ቢን አልኸጠብ እንደ ነበልባል የሚወናጨፈውን ሰይፋቸውን መዘዝ አድርገው ሲያወጡት ሁሉም ሰው ረጭ አለ። ዝም በሉ፣ አንድም ሰው ካሁን በኋላ ሙሐመድ ሞተ ሲለኝ ጭንቅላቱን በዚህ ሰይፍ አሽቀንጥሬ ጥለዋለሁ። ሙሳ እንደተናገሩት ሁሉ ጌታቸው ሲናገሩ ነው የሄዱት። አንድ ሰው ሞቱ ሲለኝ ጭንቅላቱን እቀነጥሳታለሁ አሉ። ሰሃቦይ ሁሉ ለነቢዩ ሰለላሁ ዐለይሂ ወሰለም የነበራቸው ፍቅር በጣም ከፍተኛ ነበር። የአቡበክር ግን ልክ አልነበረውም። እየገሰገሱ መጡ። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ገቡና የነገሩን ትክክለኝነት ካረጋገጡ በኋላ ጠጋ ብለው በዓይናቸው መካከል ያለውን ቦታ ሳም አደረጓቸውና እንዲህ አሉ። እርሶ ሞተውም ህያውም ሆነው ውብ ነዎት። ከዚህም እንዲህ ሲሉ ደጋግመው ዋ ወዳጄ፣ ዋ ውዱ፣ ዋ አፍቃሬ፣ ዋ ነብዬ። ከዚህ ወደ መስጂድ ወጡና እንዲህ አሉ። ዑመር ዝም በል። ግራ የገባቸው ዑመር ዝም ሲሉ አልቻሉም። አቡበክር ድምፃቸውን ከፍ አድርገው እንዲህ አሉ። እናንተ ሰዎች ሆይ ሙሐመድን ያመልክ የነበረ ሰው ካለ ሙሐመድ ሞቷል። አላህን ያመለከ የነበረ ሰው ካለ ግን አላህ ምንጊዜም ህያው ነው፣ አይሞትም። ከዚያም የሚከተለው የቁርአን አንቀጽ አነበቡ። ሙሐመድም ከፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞትም ወይም ቢገድልም ወደ ኋላችሁ ትገለበጣላችሁን? ወደ ኋላ የሚገለበት ሰው አላህን ምንም አይጎዳም፣ አላህም አመስጋኞቹን በእርግጥ ይመነዳል። ሰይድ ዑመር ሁኔታውን ሲያስታውሱ እንዲህ ይላል። የቁርአን አንቀጹን ስሰማ ለመጀመሪያ ጊዜ የሰማሁት ያህል ሆነብኝ። ሰይፌ ከእጄ ላይ ወደቀ። ምን እያደረኩ ነው ብዬ ራሴን ታዘብኩኝ። ከዚያም ለብቻዬ ገለል ብዬ ማልቀስ ጀመርኩኝ። እስኪ በዚህ ወቅት አቡበክር ረዲየላሁ አንሁ ባይኖሩ ኖሮ ምን ሊከሰት እንደሚችል ልብ በሉ። ሰሃቦች ሊረጋጉ አይችሉም ነበር። ድንጋጤያቸው ምን ሊያደርጋቸው እንደሚችል አስቡ። ከዚህ በኋላ ጸጸት ስጋታቸው የት ማረፍ እንዳለበት በሚለው ላይም ሰሃቦች አንዳንድ ልዩነታቸውን ፈጠሩ። አቡበክር አሲዲቅ እንዲህ አሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። እኛ ነቢያት የምንቀበረው ከዚህ ሞትንም ቦታ ነው። ከዚያ ሰሃቦች በነገሩ ተስማሙና የእሜቴ አይሻ አልጋ የነበረበትን የሞቱበት ቦታ ግብአት መሬታቸው እንዲፈጸም አደረጉ። ለኸሊፋው ቃል ኪዳን መግባት ነቢዩ ሰለላሁ ዐለይሂ ወሰለም በህልፈት አማካይነት ወደ ዝንተ ዓለሙ ኑሮ ከተሸጋገሩ በኋላ የእርሳቸውን ቦታ ማን ይተካል በሚለው ጉዳይ ላይ ሰሃቦች በመጠኑም ቢሆን ለመወሰን መቸገራቸው አልቀረም።
የመዲና ቀድሞ ኗሪ የሆኑት አንሷሮች ይህን ለመወሰን በሰቂፉ በኒ ሰዓዲ አዳራሽ ውስጥ ጉባኤ ተቀምጠዋል። ሰሃቦችም ከነርሱ ውስጥ አንዱ የሆነውና በመካከላቸው ተሰሚነቱ የጎላውን ሰይድ ቢን ኡባድን ለመምረጥ ነበር። ሆኖም ሰይድ በወቅቱ ታሞ ስለነበር በቦታው አልተገኘም። ሰይድ ዑመር ቢን አልኸጣብ ረዲየላሁ አንሁ አንሳሮች በሰቂፍ ጉባኤ መቀመጣቸውን ሲሰሙ አቡበክር አሲዲቅን አቡ ኡበይድን ቢን አልጀራህን ይዘዋቸው ወደ ሰቂፍ አቀኑ። እንደደረሱም ከአንሷሮች ጋር ውይይት ማድረግ ጀመሩ። አንሷሮች እንዲህ አሉ፣ በዚህ ጉዳይ ላይ ኸሊፍ በመሆኑ ጉዳይ ላይ መብቱ ያለን እኛ ነን። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የረዳነውም ያስጠጋነውም እኛ ነን። እኛ ዘንድ ሰኢድ ቢን ኡባዲ ስላለ እርሱም መሾም እንችላለን አሉ። ሰይድ ዑመር ረዲየላሁ አንሁ ሁኔታውን ሲያስተውል እንዲህ ይላል። በወቅቱ ሰፋ ያለ ንግግር ለማድረግ ተዘጋጅቼ ነበር። አቡበክር ረዲየላሁ አንሁ እንዳልናገረ እጄን ያዝ አድርገው ከለከሉኝ። ከዚያም እንዲህ አልኩኝ፣ በእርግጥ በመጀመሪያ የረዳችሁና ያስጠጋችሁት እናንተ ናችሁ። አሁን ተገቢውን ጋር ለመቀየር የመጀመሪያዎቹ አትሁኑ። እናንተ አንሷሮች አረቦች ይህን ጉዳይ ለቁረይሽ ካልሆነ በቀር ለማንም እንደማይገባ ያምናሉ። አንሷሮች እኛ ዘንድ መሪ አለ፣ እናንተም ዘንድ መሪ አለ። አቡበክር ቀበል አደረጉና እንዲህማ ተገቢ አይደለም አሉ። በሽር ቢን ሰዒድ የተባለ የኸዝሪጅ ጎሳ አልበና አንሷሪ ተነሳና እንዲህ ሲል አቡበክርን ረዲየላሁ አንሃ ደግፎ ተናገረ። እናንተ አንሷሮች ወላሂ ለዚህ ጉዳይ ከኛ የበለጠ መብት ያላችሁ እነርሱ ናቸው። እኔ የአመራርን ለመቀበል ቃል እገባለሁ። ሰይድ ዑመር ረዲየላሁ አንሁ ለአቡበክር እጅዎን ይዘርጉ አሉና ቃል ገቡላቸው ብለው ጨበጧቸው። ዑመርን ተከትለው ሁሉም ሰሃቦች በየተራ እየሆኑ ለአቡበክር የኸሊፍነትን ቃል ኪዳን ገቡላቸው። ይህን የመሰለ ከባድ ያለ ጉዳይ እንዲህ በእርጋታ ተከናወነ። ሰሃቦች ልባቸው ከአላህ ሱብሓነሁ ወተዓላ ጋር የተቆራኘችና ጥልቅ የሆነ መጣጣም ስለነበራቸው ነገሩ በዚሁ ቋጩት። የኸሊፋ ፖሊሶች የኸሊፍነት ቦታ አቡ በክር አሲዲቅ ተረከቡ። ኸሊፍነቱም ገና እንደተረከቡ አቋምና ፖሊሲዎችን እንደሚከተለው ለሚመሩት ህዝቦች ይፋ አደረጉ። እኔ በእናንተ ላይ የተሾምኩት ከእናንተ በልጭ አይደለም። እውነት ላይ ሆኜ ካገኛችሁኝ አግዙኝ፣ ወደ ሐሰት ስዘነብል ካያችሁ ደግሞ መልሱኝ፣ አስተካክሉኝ። አላህን እስከታዘዝኩ ብቻ ታዘዙኝ። አላህን ካመስኩ ግን መታዘዝ የለባችሁም። ከእናንተ መካከል ደካማው ድርሻውን እስከሰጠ ድረስ በእኔ ዘንድ ኃይል አለው። ኃይሉም የሌሎች ድርሻ እስከሚሰጥ ድረስ በእኔ ዘንድ ደካማ ነው። እናንተ ሰዎች በአላህ መንገድ ላይ መታገል ለሚያቆሙ ህዝቦች አላህ የሀፍረት ካባ ያከናንባቸዋል አሉ። አቡበክር አሲዲቅ በዚህ መልኩ በአመራሩ ወቅት የሚከተላቸውን ፖሊሲዎች በግልጽ ይፋ አደረጉ። ገላጻቸው ለአምስት መሰረት ነጥቦች አካቶ ይዟል። አንደኛ፣ መተናነስ፣ ተዋዱኦ፣ በእውነት ላይ መታገዝ ያለው ተገቢነት፣
በሁለተኛ ማለት ነው። በሁለተኛ በእውነት ላይ መታገዝ ያለው ተገቢነት። ሶስተኛ ስህተትን ማስተካከልና መቃወም ያለ አስፈላጊነት። አራተኛ ደካማም ቢሆን ተበዳይ እስከሆነ ድረስ መርዳትና የፈለገ ኃይለኛ ቢሆን በዳይን መከልከል ወሳኝ መሆኑን። አምስተኛ በአላህ መንገድ መታገል ጃሂዲ የኡማው ክብርና ማዕረግ መሆናቸው። አቡበክር አሲዲቅ በኻሊፍነት በመረጣቸው ያልወደደ አልነበረም። ልጅ አዋቂ ሳይቀር ተደሰተ። የአቡበክር ደግነት ሁሉም ያወቀ ስለነበር ሁሉም ተቀበለ። አቡበክር አዛኝነታቸው የተነሳ አንዳንዴ በመንገድ ሲያልፉ ሕፃናቶች እየመጡ ይጠመጠሙባቸውም ነበር። አባቴ አባቴ ይሏቸዋል። እርሳቸውም ኸሊፍነታቸው ሳያስኮፍሳቸው ሕፃናቶችን ያቅፏቸውና ይሸከሟቸውም ነበር። ከአቡበክር የተባረኩ የትሁትነት ልምዶች አንዱ ባሎቻቸው ሰማዕት ሆነው የተለዩቸው ሴቶችን ላሞችን በማለብ በስራ ማገዝ ነበር። አንድ ባላቸው በዚህ ሁኔታ ያጡ ሴቶች አቡበክር ኸሊፍ ከሆኑ በኋላ አሁንስ ማን ወተት ያልብልናል ማለታቸውን አቡበክር ይሰሙና ወደ ቤቶቻቸው ሄደው እንዲህ ይሏቸዋል። ያላችሁትን ሁሉ ሰምቻለሁ። ወላሂ አቡበክር እስከሚሞት ድረስ የላሞቻችሁን ወተት ከማለብ አይወገድም። አንድ ጊዜ ሁለት ሰዎች መሬት ይሰጧቸው ዘንድ ለመጠየቅ ወደ አቡበክር ረዲየላሁ አንሁ ይመጣሉ። አቡበክርም እነዚህ ሰዎች ቀለባቸው ወደ እስልምና እንዲያዘነብል በማሰብ መሬት ሊሰጧቸው ተስማሙ። ሆኖም ግን በጉዳዩ ላይ ሰይድ ዑመር ረዲየላሁ አንሁ መስማማትን እንደሚኖርባቸው ነገሯቸው። ወደ እርሳቸው ዘንድ እንድንሄድ ያደርጋሉ። ዑመር ረዲየላሁ አንሁ በጉዳዩ ሳይስማሙ ይቀራሉ። እስልምናን ለማጠናከር በሚል ሰዎች በጥቅማ ጥቅም ማባበሉ ተገቢ እንዳልሆነና የእስልምና በራሱና ብቻውን ጠንካራ መሆኑን በመግለጽ አቋም ይይዛሉ። ሁለቱ ሰዎችም በሁኔታው ተበሳጭተው ወደ ኸሊፋው ይመለሳሉ። ለመሆኑ ኸሊፋ እርስዎ ኖት ወይስ እርሳቸው? በማለት አቡበክርን ይጠይቃሉ። አቡበክር አሲዲቅም ኢንሻአላህ እርሱ ነው ብለው ይመልሱላቸዋል። የዛሬውን ፕሮግራማችንን የአቡበክር አሲዲቅ ረዲየላሁ አንሁ ክፍል 3ን በዚህ መልኩ አቅርበንላችኋል። በጣም ደስ የሚል ነውና ሁላችሁም ልታውቁት ይገባል እላችኋለሁ ማለት ነው። በጣም ደስ ነው የሚለው ያላቸው አቋም ማለት ነው። እንግዲህ የሰሃቦቻችንን ታሪክ ለኛ ብዙ የሚያስተምርና የነሱን ፈለግ የምንከተል መሆን አለብን ማለት ነው። ይህን ሁሉ ያሳለፉት ለእኛ መስዋዕትነት እኛ እንድንኖር እኛ እንድንመጣ ስለሆነ ሁላችንም ደግሞ ይሄንን ታሪክ ማወቅ ይኖርብናል ማለት ነው። በጣም ነው ደስ የሚለው የጥንካሬያቸው የሀቅነታቸው ማለት ነው። እና ሁላችሁንም ጋብዣችኋለሁ ማለት ነው። ላይክ ሼር እያደረጋችሁ ሰለዋት እያወረዳችሁ اللهم صل وسلم على نبينا محمد صلى الله عليه وسلم ሰለዋት እያወረዳችሁ ሁላችሁም አዳምጡ እላችኋለሁኝ። እና ክፍል 3ን በዚህ ጨርሰናል። በሚቀጥለው ፕሮግራማችን ክፍል 4ን ይዘንላችሁ ቀርባለን። እስከዛው ድረስ ሰላማችሁ ብዝት ትርፍ ይበልልኝ።
በያላችሁበት አላህ ይጠብቃችሁ። ተክፉ ነገር ሁሉ አላህ ይጠብቀን። አላህ ሱብሃነሁ ወተዓላ ሀገራችን፣ ህዝቦቻችን ሰላምና ፍቅር፣ አንድነት አላህ ይስጠን እላለሁ ማለት ነው። ሰላምን ያምጣልን። ዋናው ሰላም ነው እና ማለት ነው። ሰላም ለእኛ ይሁንልን እላችኋለሁ። ሰላማችሁ ይብዛልኝ። ደህና ሁኑ። ላይክ ሼር እንዳትረሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።